ይባል ያኔ ህልሙን እንኳን የሚጋራው አጥቶ እየተበከነከነ የጠፋው ያ አሳምነው ጽጌ እንዲህ እንደዛ ስትሆኑ ትናንት ምን እንደባያችሁ ነበር ብቻውን እየባከነ የሚረዳው በቅጡ እንኳን አረ እንዲህ አይነት ጥፋት መጣ ብሎ የሚነግረው እንኳን ሰው ያጣ ያን የሚሸከምለት አንዳች እንኳን ሰው ያጣ ያ ጀግና እንኳን ባያችሁ ነበር እንዴት ደስ ይል ነበር ያ በዛ ዘመን አብሪ ኮከብ ሆኖ አንዲት በርዞ የተነሳው ፕሮፌሰር አጥራት ባያችሁ ነበር ያኔ በመከራ አየህ ሰው እየተቀጠቀጠ እየታረዳ አሁን ወለጋ ይሄው እዚህ ሰሜን ሜጫንት ሰሜን አቸፈር መጥቷል አርባ ጉጎ እዚህ በጣም ቅርብ ላይ መጥቷል እንዳያችሁት ነው በየቀኑ የሚጠፋው ነፍስ አሁን እዚህ ሆነ ያለው በዚያ ዘመን እዛ ላይ ያ መከራ ሲታየው አልሆን ብሎ ሲቃዥ በሪዞ እስክርቢቶ ይዞ ሲቃዥ የነበረው ፕሮፌሰር አስራት ባያችሁ ነው ወይ እንዴ ሩጣችሁ የምትቀድሙ ይሄ እጃችሁ የማይጨበጥ እሳት ጉልበታችሁ የማይታጠፍ ብረት ሆናችሁ ባያችሁ ነበር ግን እንዲያየታደለው ዘመነ ካሴ ነው ወይ እንዲያየታደለው ባየቀን ነው እንዲያየታደለው ይሄው ምሬ ወዳጆ ነው እናንተን እንዲያየታደለው ይሄን ዘመን እንዲያየታደለው እዚህ ክፍለ ጦር ላይ የምታያቸው አመራሮች እኛውን እንድናየታደለው ሆኗል ለዚህ ነው ይሄ ነው ያን መከራችን በየቀኑ የምናየው ስቃይ በየቀኑ የምናየው የእናቶቻችን ሰቆቃ ከዚህ ከናንተ ላይ ደጀን ላይ ቆየ ምን ማይፈጠር ግፍ አለ የእንቱን የስናይፐር ተኳሽ ነው አይደለ ሚስቱን እህቱን እናቱን አንዴ ይገደል እንዲህ አይነት ግፍ ነው ያለው አሁን አርባ ጉጉ ምናምን እዚህ ሆነ ያለው አንተ ነህ ያን ከዛ ጨለማውን የምታነጋ ያልኩት እናንተ ለዛ ነው ይሄን ለሊት የምታነጉት እናንተ ናችሁ ትንሳኤውን የምታበስሩ አዋጅ ነጋሪዎች እናንተው ናችሁ አሁን ማንንም አይደለም በዛ ልክ መቆም ያስፈልጋል ካለዛ አይቆምም እንዲህ ባለ ኃይል ነው የሚመለሱት እነዚህ ሰዎች የለም ይሉኝታ ሞራል ሃይማኖት ምናምን የላቸውም እነዚህ ሰዎች ተፈጥሯቸው አይፈቅድም ያንተ በደምህ ነው የሚስቁት በደምህ ነው ወይንም የሚራጩት በሱ ነው የሚረኩት በአጠቃላይ በመከራችን ነው የሚረኩት ሲረኩ የሚውሉ የሚያሉት በእኛ መከራና ስቃይ ነው ሌላ ተፈጥሮ የላቸውም ተዋትላቸው ከዚህ ምናምን ዩኒፎርም ለብሶ ይመጣል ምንሻ መከራከያ ልዩ ኃይል ተዋት ግደለኝ እባክህ ስለ ማርያም ስለ ምናምን በህግ አምላክ አትለውም ለምን መንግስት የሆነበት ዓላማ ነው ሊገርልህ ነው እኮ መንግስት የሆነው ህገ መንግስት ቁጭ ብሎ ሲጽፍ አማራ የሚባል ጠላት የማህበረሰብ አለ እሱ መጥፋት አለበት መቼ ስልጣን ለያዝ እንዴት አድርጌ በምን ፍጥነት ብሎ እየሮጠ ሄዶ ስልጣኑ ላይ ተቆጣጠረ ህገ መንግስት ጻፈ መንግስት የሆነበት ህገ መንግስት የጻፈበት ዓላማ አንተን ሊገል ነው በቃ አለቀ ካላማው ፈቅ አታድርገው ስለዚህ ምንድነው ልታረግ የምትችል የለም መጥፋት አለበት ብለማጥፋት ነው በልኩ መቆም አሁን እሱ አፈራርሳችሁ ጥላችኋል ቀሪዋን እንዳልኳችሁ በጥቂቱ በደንብ በልኩ ሆኖ መቋጨት ነው ብዙ ነገር እጃችሁ ላይ ያለ ቀድም ካልኩት ከመልካም ድሩ ከማህበረሰቡ ከናንተ ስነልቦና ከሌሎች በየቀኑ ከሚፈጠረው ለጀን ከሚሆነው ሰልጣኝና ሌላው ኃይል በሙሉ እሱን ይዘን በእርግጠኝነት ባጭር ቀን ባጭር ጊዜ በድል ነው የምንገናኘው ሌትና ቀን እንከኖችን እያረምድ በየሰዓቱ እንከኖችን እያረን አዳዲስ ነገሮችን እየፈጠረን እያሻሻል በየሁኔታው እንሄዳለን እጅግ አድርጌ ነው ማመሰግነው